ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። የአብይ ጄኔራሎች በየቤተ ክርስቲያኑ፣ በየቸርቹ፣ በየመስጊዱ ምናምን በየእድሩ፣ በየማህበሩ፣ በየሰንበቴው እየዞሩ እባካችሁ ጸሎት አድርጉ፣ እባካችሁ ልጆቻችሁን ለምኑልን፣ እባካችሁ አስገቡልን እያሉ መከራቸውን ያሉ። በመሰረቱ የአብይ የአማራ ህዝብ ማለት ነው ከጅቡ ወደ ተኩላው ነው ተሸጋግሮ የተሰጠ። ቲፒኤልኤፍ ሲበላው ኖረ፣ የአማራን ህዝብ ሲበላው ሲነክሰው ኖረ ጅቡ ማለት ነው ቲፒኤልኤፍ። ተኩላው ደግሞ አብይ ነው። አዎ ቲፒኤልኤፍ ጅቡ፣ ተኩላው ደግሞ አብይ ነው። ስለዚህ የአማራ ባለስልጣኖች ድሮ ከጅቡ ጋር አብረው ሲያስበሉት ኖሮ የአማራን ህዝብ አሁን ደግሞ ለተኩላ አሳልፈው ሰጠውት። ተኩላ እየመጣ የአማራን ህዝብ እየነከሰ እየበላው ይገኛል ማለት ነው። ቀደም ሲል የነበሩት የአማራ ባለስልጣኖች ከቲፒኤልኤፍ ጋር ሆነው ሲበሉት ኖሮ አሁን ደግሞ ከብልጽግና ጋር ሆነው የአማራን ህዝብ እያስበሉት ነው ማለት ነው። ስለዚህ የአማራ ህዝብ ከጅቡ ወደ ተኩላው ተላልፎ የተሰጠ ህዝብ ነው። ጀነራሎች ወይ አያውቁም ከሆነ አንድ ነገር ነው። የማያውቁ ከሆነ የአማራን ህዝብ ጥያቄ ምን እንደሆነ በደንብ ማጤን መቻል አለባቸው። በሽምግልና፣ በቄስ፣ በሸክ፣ በብር የሚቀለበስ ትግል የለንም። አንዳንዶች ቅርብ ወራጆች ልክ እንደ ይሄ በሰሙ እንደሰጠው የተጨማደደ አሮጊት ኮሎኔል ተብዬው ማለት ነው። እንደሱ ቅርብ ወራጆች ሊታለሉ ይችላሉ። ከዚህ ውጪ የአማራን ትግል መቀልበስ አይቻልም። የአማራን ትግል የፋኖን የአማራን ህዝብ ጥያቄ መመለስ ግን ወሳኝነት አለው። ለምሳሌ ከጥያቄዎች የተወሰኑትን ባነሳ የህገ መንግስት ጥያቄ አለው። ከፍተኛ የሆነ ህገ መንግስቱ የአማራን ህዝብ ለሞት ለስደትና ለስቃይ አጋልጦ የሚሰጥ ስለሆነ ህገ መንግስቱ መሻሻል አለበት ብሎ የአማራ ህዝብ ጠይቋል። በተደጋጋሚ ጠይቋል። በቃ በወቅቱ ህገ መንግስቱ ሲረቅ የአማራ ልጆች አልነበሩበትም። የነበሩ እነ ተፈራ ዋልዋ፣ እነ አዲሱ ለገሰ፣ እነ በረከት ስምዖን፣ ሌሎችም በስም አማራ ግን በዘራቸው ምንም አማራነት የማይቀራረባቸው አማርኛ ስለተናገሩና ስማቸውም ከአማርኛ ጋር የሚቀራረብ ስለሆነ በቦታውም አማራን ማሰቃይ ስለተፈለገ እናንተ አማራ ናችሁ ተብሎ ቲፒኤልኤፍ ያስቀመጣቸው አሻንጉሊቶች እንጂ አማራዎች አይደሉም። ስለዚህ በወቅቱ ህገ መንግስቱ ሲጸድቅ የአማራ ተወካይ ስላልነበረው አማራ እየተሳደደ ነው ማለት ነው። ስለዚህ ህገ መንግስቱን እንዲሻሻል ሰፊው የአማራ ህዝብ ጥያቄ አቅርቧል። ሁለተኛው በሌሎች ክልሎች የሚኖሩ አማራዎች ውክልና ሊሰጣቸው ይገባል የሚል ጥያቄ አለው። ትክክል ነው። ለምሳሌ አማራ ክልል ውስጥ ኦሮሞ አለ፣ አገው አለ። ሁሉም ግን ውክልና አላቸው በምክር ቤት ደረጃ ማለት ነው። በአማራ ምክር ቤት ደረጃ ውክልና አላቸው። ኬሚሴ ለምሳሌ በራሱ ነው የሚተዳደር፣ ልዩ ዞን ተብሎ ማለት ነው። አዊ በራሱ ነው የሚተዳደር፣ አገዎች ያሉበት ማለት ነው። ሰቆጣ በራሱ ነው የሚተዳደር፣ የራሳቸው ተወካይ አላቸው። አማራ ግን በኦሮሚያ ላይ የሚኖሩ አማራ ግን ውክልና የለውም። በብዛት ግን አማራው ይበልጣል። አስቡት። እነዚህ አማራ ውስጥ ውክልና ከተሰጣቸው ብሔረሰቦች የሚበልጥ የአማራ ህዝብ ኦሮሚያ ውስጥ የሚኖረው የአማራ ህዝብ ይበልጣል፣ ግን ውክልና የለውም። ስለዚህ በሌሎች ክልሎች የሚኖሩ አማራዎች ውክልና ሊኖራቸው ይገባል የሚል ከፍተኛ የሆነ የአማራ ህዝብ ጥያቄ ነው ማለት ነው። ሌላ የማንነት ጥያቄ ነው ማለት ነው። የማንነት ጥያቄ የአማራ መሬቶች ዝም ብለው በዘፈቀደ ከአማራ ክልል ተቆርሰው የተሰጡ ከአማራ ክልል በቲፒኤልኤፍ ማናለኝነትና ዘራፊነት ተከራካሪ ስለሌለው የአማራ ህዝብ ተከራካሪ ስለሌለው የአማራ አንጡር ሀብቶች መሬቶቹ ልጅ ወልዶ ያሳደገባቸው የዳረበት የኳለበት የሳመበት እድሜው ሙሉ የኖረበት መሬቶች ለቲፒኤልኤፍ ለኦሮሚያ ለቤኒሻንጉል
እና ለሱዳን የተሰጡ መሬቶች አሉ። እነኚህ መመለስ አለባቸው የሚል የማንነት ጥያቄም በተጨማሪ አለው ማለት ነው። ሌላ የተዛቡ ትርክቶች አሉ። የተዛቡ ትርክቶች አማራ ነፍጠኛ፣ አማራ ቀባጥሶስ ምናምን ህገ መንግስቱ ላይ ሳይቀር ማለት ነው በየመድረኩ ሁሉ በታላላቅ አመራሮች የሚናገሩት እንግዲህ ባለስልጣን ሆነው እንደዚህ የሚሉት ማለት ነው። ስለዚህ እነኚህ የተዛቡ ትርክቶች በደንብ መመለስ መቻል አለባቸው በምክር ቤት ደረጃ ማለት ነው። በምክር ቤት በታላላቅ አመራሮች አፍ ትክክል እንዳልሆነ ይሄ ትርክት በደንብ መሰመርና መነገር ያለበት ነገር ነው፣ መሻር ያለበት ነገር ነው ማለት ነው። ሌላ ይሄ ማህበራዊ ዋስትናው ነው። የማህበራዊ ዋስትናው ፍትህ ያስፈልገዋል የአማራ ህዝብ በተለይ ማለት ነው። ምንድነው እሱ? በሁሉም አቅጣጫ የአማራ ህዝብ ተንቀሳቅሶ መስራት እንዲችል ሀብት እንዲያፈራ መብቱ እንዲከበርለት ኃይለኛ የሆነ ጥያቄ የአማራ ህዝብ እየጠየቀ ነው። ስለዚህ ጀነራሉ ዝም ብላችሁ የምታላፍድ አንተ ለፈዳም ተሰብስበህ ይህንን የአማራ ህዝብ ጥያቄ ከጠየቅ እርግጠኛ ሆኜ የምነግርህ የአማራ ህዝብ ልዋጋ ብሎ የሚወጣ ኃይል የለም። የአማራ ህዝብ በራሱ ልጆች ከተታደረ የራሱ አንጥሮ ሀብት ከተመለሱለት በኢትዮጵያ እንደማንኛውም ዜጋ ተከብሮ ተኖረ ተንቀሳቅሶ ሀብት ንብረት የማፍራት መብት ካለው እነዚህ የተዛቡ ትርክቶች ከተመለሱ ህገ መንግስቱ ከተሻሻለ እርግጠኛ ሆኜ የምነግርህ አማራ ማንም ይግዛው ችግር የለበትም። ከአሁን በፊትም ስላደረገው ማለት ነው የህግ ተገዥነት ስለሆነ። አሁን ግን መረረው በየሄደበት እየተገደለ በየሄደበት እየተረሸነ ሀብቱ ንብረቱ እየተዘረፈ ማንነቱ እየጠፋ ህዝቡ እየተንገላታ ስለሆነ መረረውና ወደ ትግል ገባ። ስለዚህ የአብይ ደናቆራን ጀነራሎች አፍክን ወደ ቤተክርስቲያን እየዞርክ ጸሎት አድርጉልኝ ብለህ አፍክን ተምከፍት ለመንግስት ይሄን ይሸሻል ብለህ ጠይቅ። በቃ እድሜ ዘላለም ዓለምክን ብትዋጋ ማለት ነው አማራ ክልል ውስጥ ብልጽግና ተረጋግቶ ማስተዳደር አይችልም። ከኛ በታች ያለው ወጣት የበለጠ ወኔ ያለው እኛ ከአባቶቻችን የበለጠ ወኔ ይዘን እንደተዋጋን አባቶቻችን ደንቁረው የአማራን ህዝብ አመራሮች ደንቁረው አሳልፈው ለሞት ቢሰጡትም ከአባቶቻችን የተሻለ እውቅና ያለን ልጆች እድሜ ለነዘሜ እድሜ ለአራቱም አካባቢ ያሉ አመራሮች አንቅተው የአማራን ህዝብ ለመብቱ ለአንድነቱ ለነጻነቱ እንዲዋጋ አድርገውታል። በጣም የሚገርመው ግን ብልጽግና በደንብ ማጤን ያለባችሁ ከኛ በኋላ ያለው ትውልድ እሳት ነው። እሳት መሮታል። ጨቅላው በየመንደሩ ብትሄድ ጠመንጃውን እንጨቱን ወልውሎ ሃይናማ ሲል ነው የምታገኘው። ሲረግጥ ነው የምታገኘው። ሲማር ሲሰለጥን ነው የምታገኘው። ሚኒሻ ቢመጣ ምንም ማያመጣ እያለ መፎክር ህፃናቶች ከ5 ዓመት በላይ ያሉት አጠቃላይ ብልጽግና ጠልቶታል። ስለዚህ የኛ አሁን ያለነው ትውልድ ሳይሆን ከኛ በኋላ የሚመጣው ትውልድ እጅግ በጣም አደገኛ የሆነ ከብልጽግና ጋር ጥላቻ አለው። አደገኛ የሆነ ማለት ነው። ይህንን ደግሞ መመለስ ወይም ይህንን ማርገብ ተፈለክ የአማራን ጥያቄ መመለስ ግዴታ አለብህ። ከዚህ ውጭ ምድረ ብልጽግና ሆዳም ከርሳም በአፍንጫህ ነው እንደ ባዶ በንስራ ምደፋህ። አለቅህም አንተ የከካሚች አንተ እከካ። ብልጽግና ሰሞኑን አንድ የኮተተ ሽማግሌ ከብርሃኑ ጁላ በእድሜ ደረጃ እኩል የሚሆን አእምሮው በብልጽግና አስተሳሰብ የደነዘዘ ኮሎኔል ያችን ወስዷል። አሁን በዛ በቃ ሃይናማ ዓለም እያለፈ ነው። ሃይናማ በመሰረቱ እኔ ኮሎኔል ሞአቤ ፈንታውን ኮሎኔል ፈንታውን ሞአቤ በመሄዱ እጅግ በጣም ደስተኛ ነኝ። እንቅፋታችን ተከላ። ቀስ በቀስ በተለይ ሸዋ ውስጥ ያላችሁ ፋኖች እንኳን ደስ አላችሁ ማለት ፈልጋለሁ። የአማራ ፋኖ አንድ እንዳይሆን መቀርሳ ሆኖ መሃል ላይ ግንብ ሰርቶ ልክ እንደ ድሮ ምስራቅና ምዕራብ ጀርመን ነው እንደሚባሉት እንዳይገናኙ በጥር ታጥሮት እንደነበሩ መሃል ላይ ሆኖ ነገሮችን እያወሳሰበ የብልጽግናን ተልኮ ሲያራምድ የነበረ ሰው ብሎ በመጨረሻ ላይ ሲደክም
የአማራ ፋኖ ወደ አንድነት የመምጣቱ ቁርጥ ሲሆን ራሱን ከትግሉ አግሏል ማለት ነው። ስለዚህ ለአማራ ፋኖም ሆነ ለሸዋ እጅግ በጣም መቀርሳ እንቅፋት ነው የተከላላችሁ። እንደልባችሁ ትራመዳላችሁ። ይኖራሉ ሌሎችም ይኖራሉ። ትግሉ በራሱ ጊዜ እንደዚህ አንድነቱ እየጠነከረ ዓላማው እየጸና ክንዱ እየፈረጠመ ሲመጣ ለአገዛዙ ሲያገለግሉ የነበሩ ባንዳዎች በራሳቸው ጊዜ እየጠፉ ይሄዳሉ ማለት ነው። ስለዚህ የኮሎኔል ፋንታሁን ሞሀቤ መሄድ ለሸዋ ፋኖ ብሎም ለአማራ ፋኖ እጅግ በጣም ደስ የሚል ዜና ነው። እኔ ምንም አልተከፋውም በበኩሌ። አሁንም ቢሆን አሉ አሁንም ቢሆን እነዛም በቅርብ ቀን ይወገዳሉ። ወይ ፋኖ እርምጃ ይወስድባቸዋል ወይም ራሳቸው ፈርጠው አባታቸው ጋር ሄደው ይገባሉ ማለት ነው። ስለዚህ የኮሎኔል ፋንታሁን ሞሀቤ ከትግሉ መሰናበት ተመስገን አምላኬ ብያለሁ። ምክንያቱም ቅርብ ወራጆች እንደዚህ ናቸው። ቅርብ ወራጆች ለምሳሌ በታክሲ የሚሄድ ሰው ቅርብ የሚወርድ እዛው በሩ ላይ ነው የሚሳፈር። በሩ ላይ ይሳፈራል። እዛው ቅርብ ስለሚሄድ እዛው ላይ ይደርሳል። ኮሎኔል ፋንታሁን ሞሀቤም በር ላይ ነው ተሳፍሮ የነበረ። ዛሬ አንዴ በሽተኛ ነኝ አንዴ ምናምን ነኝ ብሎ ወደ አገዛዙ ገባ ማለት ነው። በጣም የሚገርመኝ ደግሞ የአገዛዙ ሚዲያዎች ናቸው። ወይ እጅ ሰጣ ይሉት ወይ በምን ምክንያት ነው የገባ ይሉት፣ በሁለት አይነት መልኩ ይዘግቡታል። እኛ እንደውም ሸክሙን ነው ያረፍነው። በቃ ፋኖ ሸክሙን አርፏል። ይንደበሎ ተራግፏል። በቃ አያስፈልግም። እኔ የኮሎኔሉን መሄድ ከክፋት አለው። ምናልባትም ለትግሉ አስቦ ሊሆን ይችላል ብዬ አስባለሁ። አንደኛ በእድሜ የገፋ ሰው ነው። ሁለተኛ አመለካከቱ ጥሩ አይደለም። ተሰምቶታል። አፍሯል። ሲደረስበት አፍሯል። እንዴት እንደዚህ ሁኜ እኖራለሁ በሚል ያው ወደ አሳደገው ድርጅት ሂዶ ገብቷል ማለት ነው። ስለዚህ እኔ ከኔ ጋር ሆኖ እንቅፋት ከሚሆነኝ ከጠላት ጋር ሆኖ የሚዋጋኝን አከብረዋለሁ። በቃ እኔ ከኔ ጋር ሆኖ አለሁ እያለ እንዳልራመድ ጉድጓድ እየቆፈረ የሚጥለኝን ሰው በምንም አይነት መልኩ ማጥቃት አልችልም። ጠላት ከሆነ ግን ጠላት ነው። በቃ ይህ ሰውዬ ትክክለኛ እርምጃ ነው የወሰደው። በመሄዱ ደስተኞች ነን። ካሁን በኋላ ጠላታችን ነው፣ ከመጣ ይመታል ማለት ነው። ከዛ ውጭ ግን ኮሎኔሉ የፋኖ ጠላት ነው። ስለዚህ ፋኖ አሁን እንቅፋቱን አስወግዷል ማለት ነው። ትልቁን እንቅፋት ትልቁን ቋጥኝ አስወርዶ ከትክቶ አራግፎ ጥሎታል። አራግፎ አገዛዙ ቢፈልግ ይጨፍር ቢፈልግ አይናማ ይበል፣ ፋኖ ስራውን እየሰራ ነው። በእርግጠኝነት ፋኖ አንድ ይሆናል። አንዳንድ ከካሞች አሉ። እነሱም ነገ ተነገ ወዲያ ይሄዳሉ። በቃ ግልጽ እኮ ነው። ቅርብ ወራጆች ምንጊዜም ይወርዳሉ። ቅርብ ወራጆች የተሳፈሩበት ቦታ ሲደርሱ ይወርዳሉ። ከዛ በላይ መሄድ አቅም የሌላቸው ማለት ነው። ስለዚህ የኮሎኔሉ ከፋኖ ወደ ብልጽግና መሄድ ለፋኖ እጅግ በጣም ከፍተኛ የሆነ እርምጃ፣ ከፍተኛ የሆነ ለትግል ወኔ እንዲኖረው ያደረገው ነው ብዬ ነው የማስበው። ምክንያቱም እዚህ ሆኖ አመራሩ ሆኖ ፋኖ አንድ እንዳይሆን መሰናክል ሆኖ የቆየ ሰው ነው። ፋኖ እንደልቡ ፋኖዎች እንደልባቸው ወደው እንዳይዋጉ መሰናክል ሆኖ የቆየ ነው። ከጠላት ጋር ፊት ለፊት ገጥመው የጠላትን ምሽግ እንዳያፈራርሱ እንቅፋት ሆኖ የቆየ ሰው ነው። ስለዚህ አሁን ግን በራሱ ልጆች ትግሉ የገባቸው ለትግሉ ያመኑ ህይወታቸውን እስከ መስዋዕት ድረስ ሊከፍሉ የሚችሉ አመራሮች ይተካሉ በኮሎኔል ፋንታሁን ቦታ ማለት ነው። ስለዚህ ትክክለኛ ነው። እንኳን ሄደ ደስ ነው ያለኝ። እንኳን ሄደ። ሌላም አለ በእኔ አፍ ሊነገር የማይችል ብዙ ከርሳም አለ። ይሄ ደግሞ ነገ ደበሎ እየተራገፈ ይሄዳል። ሄዶ አገዛዙ ሸክም ላይ ነው የሚሆን። የሚያመጡት ነገር ምንም የለም።
ምንም የለም ማለት ነው። 3-4 ፋኖ ሄደና የአማራ ህዝብ 70 ምናምን ሚሊዮን የሚታገልበት ህዝብ ይጨናገፋል ብሎ የሚያስብ ሰው ደደብ ነው። እሳት የላሰ ወጣት አለ ከታች እሳት የላሰ ወጣት አለ። በእድሜውም በአእምሮም በትምህርት ዝግጅቱም የላቀ ወጣት አለ። እጥፍ ኮሎኔል ፈንታሁን ሞአቤን የሚበልጥ እጥፍ የሆነ ጀግና አለ። ይህን አሩጊት እንትን ሰካራም የረገጠው ጣሳ የሚመስል ማለት ነው። አንድ ቦታ ወድቆ ነው አንሱኝ የሚል ሽማግሌ ሄደና የአማራ ትግል ምንም የሚዛባ ነገር የለም። ውድ ፋኖች እንኳን ደስ አላችሁ ማለት ፈልጋለሁ። በተለይ ሸዋ ከነገ ጀምረህ ከነ አርበኛ አበበ ፈንታው ከነ አርበኛ መሬ ወዳጆ ጋር አንድ ሆነ የምትዋጋበት መንገድ ተበጀል ማለት ነው። በቃ አከተም ብልጽግና አመራሮችን እያስቀደው ነው እያለ የአማራን ትግል እያንቀሳቀሰልን ነው። በቃ እየጨመረልን ስለሆነ ነው። እንኳን ደስ አላችሁ። አመሰግናለሁ።